ስሜትህን ተቆጣጠር፣ ዓለምን ትቆጣጠራለህ። አንድን ነገር ሰርተህ መጸጸት የማትፈልግ ከሆነ፣ አላግባብ ቦታ ላይ መዋልም የማትፈልግ ከሆነ፣ ከማይሆኑ ሰዎች ጋርም መዋል የማትፈልግ ከሆነ፣ ራስንም ማስከበር የምትፈልግ ከሆነ፣ ሰዎች አንተን እንዲያከብሩ ወይም ደግሞ እንዲከተሉን በመልካም የምትፈልግ ከሆነ፣ ገንዘብህን መቆጠብ የምትፈልግ ከሆነ፣ ጊዜን በአግባቡ መጠቀም የምትፈልግ ከሆነ፣ ከትላንት ህይወት ማምለጥን የምትፈልግ ከሆነ፣ ነገን የተሻለ ማድረግን የምትፈልግ ከሆነ ከምንም በላይ ቀድመ ስሜትን ትወድቃለህ። ስሜት የሚያዝ ከሆነ ትወድቃለህ። ስሜትን የምታዝ ከሆነ ስሜት ይወድቆ አንተ ትሻገር። የምታደርጉትን ነገር በምክንያት አድርጉት። ምክንያትና ስሜት ሁለቱም ይቃረናል። ምክንያትን የምታስቀድም ከሆነ ለስሜት ቦታ አይኖርም። ለስሜት ቦታ የሚሰጥ ከሆነ ምክንያት ይወድቃል ማለት ነው። አንድን ነገር በምክንያት የሚታረግ ከሆነ በምታረገው ነገር ላይ አትጸጸትም። አምን ያረግከው ነገር ስለሆነ መቼም ቢሆን የተስተካከለ ህይወት ትኖራለህ። ስሜትን የተቆጣጠረ ዓለምን ተቆጣጠረ ከማስታወሻ ነው።